ሰላም ጤና ይስጥልን። እንዴት ናችሁ? እኔ ትዕግስት ነኝ ከኤማ ዲዛይን። ይሄ ደግሞ የኤማ ዲዛይን ስቶር ነው። ይህ የዩቲዩብ ቻናል በኤማ ዲዛይን ስም የተከፈተ ዩቲዩብ ቻናል ሲሆን በዚህ ቻናል ውስጥ እንግዲህ በዘወትር እሁድ በዚህ ሰዓት ላይ ስለ ሀበሻ ልብሶችና ዋጋቸው የተለያዩ ቪዲዮዎችን የምንለቅላችሁ ይሆናል። ከነዛ ውስጥ እንግዲህ በሸማኔ የተሰሩ ብትን የሀበሻ ልብሶች፣ በጥልፍና ፈርጥ ያማሩ የተለያዩ ዲዛይን ያላቸው ልብሶች እና እንዲሁም በዲዛይን ተሰርተው ያለቀላቸው ቀሚሶችን የምናሳያችሁ ይሆናል። ወደፊት ደግሞ ለምርጫ ቆንጆ የሆኑ ለምርጫ የሚቀርቡ ሽፎኖችን ይዘንላችሁ እንቀርባለን። እንግዲህ ከምታዩት ውስጥ የወደዳችሁትን እንድታገኙ ምኞቴ ነው። መልካም ቆይታ። እንግዲህ ለዛሬ ይዤላችሁ የቀረብኩት ተሰርተው ያለቁ ልብሶችን ነው። ከለበስኩት ልጀምርላችሁ። ይህ ልብስ እንግዲህ እንደምታዩት በጥልፍና በፈርጥ ያለቀ ቀሚስ ነው። 5 አርብ ነው። መነናችን ቆንጆ 2 አይን መነን ነው። እንደምታዩት ጥቅጥቅ ያለ ምቱ ያማረ 2 አይን ቆንጆ መነን ነው የምንጠቀመው። ይህ ዲዛይን በትልቅ አለው፣ የሙሽራ ልብስ በትልቅ አለው። ከዚህ በፊትም ፖስት ተደርጎ የተሰራ ስራ ነው ኦልሬዲ እና ከሱ ላይ ጀስት ተቆርጦ በአጭር ለሚፈልግ ሰው የተሰራ ስራ ነው። በጣም ነው የሚያምረው። ውስጡ ላይ ፒክ ተደርገው የገቡት ዲዛይኖች በጣም ነው የሚያምሩት። ያው ፈርጡን በዛው ልክ ደግሞ ዲፕ የተሰራ ፈርጥ ነው። በጣም የሚያምር ልብስ ነው። እንደምታዩት ድንቅ የሚያደርግ አይነት ልብስ ነው። ከለሮቹ ብዙ ያልበዙ አይን ላይ የማይረብሹ አይነት ከለር ኮምቢኔሽን ነው ያለው። ሉኩም ደስ የሚል አይነት ሉክ ነው። ይህንን እናንተ በፈለጋችሁት ዲዛይን ከወገብ በላይም በፈለጋችሁት ዲዛይን ቀይራችሁ አሰርታችሁት 22,000 ብር ብቻ ከቆንጆ ነጠላ ጋር እናቀርብላችኋለን። በቀጣይ ስንሄድ ደግሞ እዚህ ጋር ከምታዩት ተለቅ ወዳለ ልብስ ልውሰዳችሁ። ይህም ልብስ እንግዲህ የፈርጥና የጥልፍ ስራ ነው። እንደምታዩት ተለቅ ያለ የሙሽራ ልብስ ነው። ቶፑ ሙሉ ጥልፍ የገባለት ስራ ነው። ፈርጦቹ ዲፕ የገቡ ፈርጦች አይደሉም፣ ጣል ጣል ብቻ ነው ያሉት። ከለሩ ደግሞ ማይረባበሽ ያው ከለር ምርጫው ይሄ ለሆነ ሰው ወዶት የሚለብሰው አይነት ልብስ ነው እና በጣም ነው የሚያምረው። እጁም እንግዲህ እንደምታዩት ሙሉ ነው። ትንሽ ከውስጥ ላይ መነኑ ሳሳ ነገር ብሎ ከውስጥ ያው ሪፍሌክት እያደረገ ሰውነታችን እንዲታይ አይነት የሚያደርግ አይነት ልብስ ነው። እንግዲህ እንደምታዩት ቆንጆ ልብስ ነው። ምንም የሚባለት ልብስ አይደለም። መነኑ ያው ምንም አይወጣለት 3 አይን መነን ነው ከቆንጆ ነጠላ ጋር። ይህንንም ልብስ እናንተ በፈለጋችሁት ዲዛይን ተቀይሮ አልቆለት በ40,000 ብር ብቻ እንሰራላችኋለን። ወደ ቀጣይ ስንሄድ ደግሞ ይችኛዋ እናገኛለን። በጣም ሲምፕል ነች። ከላይ ማጨራረሷ ሲምፕል የሆነ ግን ክላሲ አይነት ቶፕ ያላት ልብስ ነች። እንደምታዩት እቺም 5 አርብ ነች። ከታች ጥበቧም ቀጭን የምንለው አይነት ጥበብ ነው። በጥልፍ ነው ያለቀለት። ይህም ጥልፍና ፈርጥ ስራ ነው። 2 አይን ቆንጆ መነን ነው የምንጠቀመው እንዳልኳችሁ። ያው እንግዲህ ይሄንንም ስራ እናንተ ከወገብ በላይ በፈለጋችሁት ዲዛይን አስቀይራችሁት አሁን እንደምታዩት ከታች ባለበት ኦር ደግሞ በወራጅም ሊመጣ ይችላል። ጠባብ ጥበቦች ብዙ ጊዜ በወራጅም ሲሰሩ ያምራሉ እና በወራጅም ማምጣት ይቻላል። እናንተ በፈለጋችሁት ዲዛይን ግን ይሄን ልብስ አሰርታችሁት 19,000 ብር ብቻ እንሰራላችኋለን። ወደ ቀጣይ ስንሄድ ደግሞ ይችኛዋን ልብስ ነው የምናገኘው። እንደምታዩት አይን ውስጥ የምትገባ ቆንጆ ልብስ ነች። ከላይም ደግሞ ወጣ ባለ ዲዛይን ነው የተሰራችው። ይችኛዋ ፓርት ጀስት ላይክ እንደ ተከፋች አይነት ነገር ነው ከላይ የተጨመረችው እና ዲዛይኗ በጣም ነው የሚያምረው። እጇን ማጓጉል እጅ ነች። ላይክ እንደ ቀጭን ቀበቶ እዚህ ጋር ገብታላታለች። ኖርማል አንገት ስታይል ያላት ልብስ ነች እና ከታችም እንደምታዩት ቆንጆ በሆነ 2 አይን መነን የተሰራ የጥልፍ ስራ ነው። ሲታይ የሆነ ሀገራዊ ሉክ ያለው አይነት ዲዛይን ነው እና በጣም የሚያምር ቆንጆ ዲዛይን ነው። ከላይ ከነ ቶፑ ከነ ቦቶሙ የሚወደድ አይነት ልብስ ነው። አይ ቲንክ ምርጫችሁ ታደርጉታላችሁ ብዬ አስባለሁ። ይሄ ልብስ በምታዩት እናንተን በፈለጋችሁት መቀየር ትችላላችሁ። ለእኔ ግን በጣም ቆንጆ ሉክ ያለው ልብስ ነው። ይህ ልብስ እናንተ በምትፈልጉትን ቢሆን ቀይረ ነው ከወገብ በላይውን ማለት ነው በፈለጋችሁት ዲዛይን ተቀይሮ 22,000 ብር ብቻ እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። በቀጣይ ደግሞ ይችኛዋን ልብስ እናገኛለን። ይቺ ልብስ እንግዲህ እንደምታዩት ከታች ጠባብ የሆነ ሽመና አላት። እኛ 50 ቁጥር ከምንለው ክር ከቢጫ ወርቅ ዘብ ከምንለው ክር ጋር አብሮ ተሸርቦ የተሰራ ኦልሞስት 20 ሴንቲ የሚሆን ሽመና አላት። ከዚህ በላይ ያለው ዲዛይን ደግሞ በጥልፍ እንዲገባ ተደርጓል እና እንደምታዩት በጣም ነው የሚያምረው። ፈርጦች አሉት። በእያንዳንዱ ፓርት ላይ ፈርጦች አሉት። ሻይን ያደርጋል።
ከዛ ሲቀጥል ከወገብ በላዩ ደግሞ ዝርግፍ በምንለው ወይም ሹራብ ስራ በምንለው አይነት ስራ ነው የተሰራው። እጁ ለቀቅ ያለ አይነት ወገቡ በላስቲክ የተሰራ ልብስ ነው። በጣም ነው የሚያምረው። አንገቱም ላይ እንደምታዩት እንግዲህ ሙሉ እስከ ወገብ ድረስ በጥልፍና በፈርጥ ገብቶለታል። ሲታይ ድምቅ የሚያደርግ አይነት ልብስ ነው። ከለሩም ደግሞ እንደ ምርጫ ቆንጆ ሆኖ የሚቀርብ አይነት ከለር ነው። የብዙ ሰው ምርጫ የሆነ ከለር ነው ከለሩ። እንግዲህ ይህ ልብስ እንደዚህ እንደምታዩት ቆንጆ ሆኖ ተሰርቶ አልቆለት 25,000 ብር ብቻ እናቀርብላችኋለን። ከወገብ በላይ በወደዳችሁት ዲዛይን ሰርተንላችሁ። እንግዲህ ወደ ቀጣይ ስንሄድ ደግሞ ይችኛዋን ቀሚስ እናገኛለን። ይችም እንግዲህ እንደምታዩት ፍሎራ በሚባል አይነት ስታይል ነው የተሰራችው። ኦልሞስት ሁሉም አርብ ላይ በፍላወር ድምቅ ያሉ ዲዛይኖች አሉበት። እንደምታዩት አንዱን አርብ በደንብ ላሳያችሁ። ደስ የሚሉ ከለር ኮምባይን ያደረጉ ፍላወሮች ናቸው እዚህ ጋር የሚታዩት። ከታች እንደ ፍሬም አንድ ኦልሞስት 12 ሴንቲ የሚሆን ፍሬም አለው፣ ከፍ ይላል። ከሱ በላይ ነው እንግዲህ እነዚህ ፍላወሮች ኦልሞስት ሙሉ አርቡን በሚባል ደረጃ እንደ ዲዛይን የገቡት እና በጣም ነው የሚያምረው። ፈርጥ ጣል ጣል ብለውባቸዋል። ከወገብ በላይ እንደምታዩት ደግሞ 4 ማዕዘን ቪ በምንለው የወገብ በላይ ስራ የተሰራ ስራ ሲሆን ከታች የምናያቸውን ፍላወሮች እዚህ ጋር ቆንጆ ሲታይ በሚያምር መልኩ አስቀምጠናቸዋል። እጁንም ደግሞ እንደዚህ ቆንጆ አድርገን ሰርተነዋል። እጁ በጣም ነው የሚያምረው። ስታይሉ በጣም ቆንጆ የሆነ ዲዛይን ነው፣ ያምራል። እናንተ በፈለጋችሁት ዲዛይንም ቀይራችሁ ማሰራት ትችላላችሁ። ይሄንን ልብስ እንግዲህ እናንተ ከወገብ በላዩን በፈለጋችሁት ዲዛይን ቀይራችሁ 25,000 ብር ብቻ እንሰራላችኋለን። በቀጣይ ደግሞ ወደዚችኛዋ ቀሚስ ወስዳችኋለሁ። እችን ቀሚስ እንግዲህ እንደምታዩት ከለር አገባቧ በጣም ነው የሚያምረው። ሼድ ነው፣ ከፒንክ ወደ ዲፕ በርገንዲ ነው የሚመጣው እና መሀል ላይ ግን እንደምታዩት ብዙ አይነት ከለር አለ። እዚህ ጋር ፒንክ አለ፣ ከዛ በኋላ ወደ ቀይ የሚወስደው አይነት ፒንክ አለ። ከዛ እዚህ ጋር ስትመጡ ደግሞ ዲፕ ቀይ አለ፣ ከሱ ቀጥሎ እዚህ ጋር በርገንዲ አለ እና በጣም የሚያምር አይነት አገባብ ነው። ሼድ ነው። በጣም ነው ከሩቅ ሲታይም ቀረብ ተብሎ ሲታይም የሚያምር አይነት ስራ ነው። ጥልፉም እንደምታዩት ጽድት ብሎ የተሰራ ጥልፍ ነው። 5 አርብ ልብስ ነው። 5 አርብ የተሰራ ልብስ ነው። መስቀሏ አነስ ማለት ስለተፈለገች አነስ አርገን ሰርተናታል። አገባቡ ግን በጣም ነው የሚያምረው። ከላይ እንደምታዩት ሼፒ ነው። አንገቱ ኖርማል 4 ማዕዘን አንገት ነው። እጁ እጀ ሙሉ ሆኖ ከውስጥ ግን ሪፍሌክት አድርገው እንዲያሳይ ትንሽ ሳሳ አርገነዋል። ከዛ እንደምታዩት ከታች 5 አርብ የሆነ 2 አይን ቆንጆ መነን ነው የምንጠቀመው። በጣም ነው የሚያምረው። ከሩቅ የሚያምር ከውስጥ ማነው ሲቀርብ የሚያምር አይነት ልብስ ነው እና ፈርጦቹ እንደምታያቸው ጣል ጣል ነው ያሉት፣ ግን ድምቅ አድርገውታል ልብሱን እና ከለሩም ያው የሚጣራ አይነት ከለር ስለሆነ የሚያምር አይነት ሉክ ሰጥቶታል። ይህንን ልብስ ከተፈለገ ወራጁ ቀርቶ በአርብ ዙሪያ ብቻ አንገትና እጅም እናንተ በፈለጋችሁት ዲዛይን ከወገብ በላይ በፈለጋችሁት ዲዛይን ቀይራችሁ በ20,000 ብር ብቻ እንሰራላችኋለን። እሺ በቀጣይ እንግዲህ እችኛዋን ቀሚስ እናገኛለን። እችን ቀሚስ እንግዲህ እንደምታዩት ከታች ሽመና ነች። ሽመናዋ ላይ ግን ፈርጥ አለበት። ለፈርጥ የሚመች ቦታ ላይ በፈርጥ አሳምረናታል። በጣም ነው የሚያምረው ፈርጡ። ኦልሞስት ተቀራራቢ ከለር በሆነ ፈርጥ ነው የወሰድነው። የሚያምር አይነት ሉክ ነው ያመጣው። ፕላስ እዚህ ባዶ ስፔሷን ደግሞ በራሷ ዲዛይን ጀስት እዚህ ጋር 4 ማዕዘን አይነት ዲዛይን ይበዛል እና እሱን ዲዛይን ወስደን መሀል ላይ ሌላ ሉክ እንዲፈጥር አድርገነዋል እና በጣም ነው የሚያምረው። እንዲህ ከወገብ በላይዋን ደግሞ እንደምታዩት እሷ ሙሉ ለሙሉ በፈርጥ ያለቀ ቶፕ ነው። እንደምታዩት ሼፒ ነው። እጁ ሙሉ ነው። እጁ ላይ እንደምታዩት ሙሉ በፈርጥ ነው ዲዛይኑን ለማምጣት የሞከር ነው። አንገቱም ላይ ወገቡም ላይ እንደ ቀበቶ የተጠቀምነው። አንገቱ ላይ የገባበት ወይ አወራረዱ ቆንጆ አይነት አወራረድ ነው እና ያምራል በጣም። ወገቡም ላይ እንደ ቀበቶ የተጠቀምነው ጀስት እዚህ ጋር የተጠቀምናትን ላይን ነው እዚህ ጋር ወስደን ቁጭ ያደረግናት እና ሲታይ በጣም የሚያምር ፈርጡ ሻይን አድርጎ ሌላ ውበት ነው የሆነው እና የሚያምር አይነት ቆንጆ ልብስ ነው። ይሄ ልብስ እንግዲህ በኖርማል በሽመና በጥልፍ ከተሰራ በ15,000 ብር ብቻ እንሰራላችኋለን። በራሱ በዚህ በፈርጡ ከሆነ ደግሞ በ17,000 ብር ቆንጆ አድርገን እንሰራላችኋለን። ከወገብ በላይ እናንተ በተመቻችሁ ዲዛይን ቀይረን ማለት ነው እና የወደዳችኋት እንግዲህ ዘዟት ለማለት ያለው። ወደዚችኛዋ ቀሚስ ስንመጣ ደግሞ እንደምታዩት እንግዲህ ከምናውቀው የሀበሻ ቀሚስ ትንሽ ለየት ብላ የተሰራች አይነት ልብስ ነች። እጇን እንግዲህ ቅድም ያየናት አይነት ቀሚስ ጋር ተመሳሳይ የሆነ እጅ ነው ያላት፣ ልቅቅ ያለ ፍሪስታይል የሆነ። ከዛ ደግሞ ወደዚህ ስንመጣ ሙሉ ከላይ እስከታች ሸሚዝ አይነት ስታይል ሸሚዝ ቀሚስ አይነት ነገር ሆኖ
ቁልፎቹ ከኖርማል ሽመናው ላይ ካለው ከለር ጋር ተወስዶ በራሳቸው ከለር የተሰራ ቁልፍ ነው እና በጣም ነው የሚያምረው። ይሄንን ከፍቶ ላይክ እንደ ተደራቢ መልበስ ይቻላል። እንደዚህ ዘግቶ ከዚህ በታች ያለው ቅድ ያው ምን ለብስ እናውቀዋለን፣ ስትራመዱ ክፍት ሲል ምን ያህል ውበት እንዳለው እና የሀበሻ ልብስ በዚህ መጠን ብዙ አልተለመደም፣ ግን ደግሞ እንደዚህ መለበስ ይችላል ለማለት ያህል ነው። እንደምታዩት እንግዲህ ከታች በትንሹም ቢሆን እንደ ከሽከሽ አይነት ነገር ገብቶለታል። ሌላ ውበት ነው የሆነው ይሄ በራሱ እና ጥበቡም ላይ እንግዲህ ፈርጦች አሉ። በእያንዳንዱ ቦታ ላይ ፈርጦች ጣል ብለውበታል። ፈርጡም ያምራል። ያው ስትራመዱ ዌብ ሲያረግ ሻይን ያደርጋል በጣም ፈርጥና የሚያምር አይነት ሉክ አለው። ያው ተለብሶ ሲታይ ሞር ውበቱ ይታያል ከአሻንጉሊት በላይ እና ይህንንም ልብስ እንግዲህ እንደምታዩት ቆንጆ ሆኖ ተሰርቶ ጥበቡ በዚህ ባይሆን በሌላ ጥበብም በእንደዚህ አይነት ስታይል ማሰራት ለሚፈልግ ሰው እንደ ጥሩ አማራጭ የቀረበ ልብስ ነው። ይሄ ልብስ እንግዲህ እንደዚህ ሆኖ ተሰርቶ አልቆለት እናንተ በፈለጋችሁት ዲዛይን በዚህም ላይሆን ይችላል፣ ኖርማል ባበሻ ቀሚስ ስታይልም ሊሆን ይችላል። እንደዚህ ሆኖ ቆንጆ ተሰርቶ አልቆለት 22,000 ብር ብቻ ነው። እንግዲህ እንደምታዩት ደግሞ በቀጣይ እንግዲህ ወደዚች እንመጣለን። ይሄ የምታዩት የጥቁር ቻይና ክር የምንለው ቻይና ስሙ ቻይና ክር ሆነ እንጂ የሚሸመነው በእኛው ሀገር ሸማኔዎች ነው። ክሩ ኦልሬዲ ከቻይና ኤክስፖርት ስለሚሆን ከተለያዩ ሀገሮች ክሮች ኤክስፖርት ስለሚሆኑ ክሩ ከዛ ይመጣል ተብሎ ስለሚታሰብ ቻይና ክር ተባለ እንጂ በእኛ ሸማኔዎች የሚሸመን ጨርቅ ነው። ይህን ዲዛይን እንግዲህ እዚህ ጋር ከላይ እንደምታዩት ሳባ ነው፣ በጥልፍ ነው የመጣው። እዚህ ጋር ቀበቶ አለው። ቀበቶ ተፈቶ በኖርማል ልቅቅ ብሎ መሰራት የሚችል አይነት ዲዛይን ነው የተሰራው። እንደምታዩት ቀበቶ መውጣት ይችላል፣ መለበስም ይችላል። ኪስ አላት በጣም ደስ በሚል ሁኔታ በጎን በኩል ኪስ ገብቶለታል። እጇንም እንደምታዩት ወጣ ባለ ዲዛይን የተሰራች እጅ ነች። እዚህ ጋር በሪቫን መልክ ቅድ ነው፣ ሙሉ ቅድ ነው። ከእጁ ትንሽ ወረድ ብሎ ቅድ ነገር አለው። ይህን ቅድ በሪቫኖቹ ከቨር ለማድረግ ተሞክሯል እና ያው ውበት ናቸው፣ በጣም ነው የሚያምሩት። ከቀበቶም ጋር በጣም የሚያምር ልብስ ነው። ኖርማሊ እንደዚህ ተፈቶም በባዶም የሚያምር ልብስ ነው እና ሳባ በራሱ ሌላ ውበት ነው። እዚህ እግሩ ላይ ደግሞ ጸጥ እንዳይል በቀጭኑ የሳባው ፍሬም ገብቶለታል። ቆንጆ ሉክ ነው። ጥቁር ባይዘው በጣም ድምቅ የሚያደርግ አይነት ከለር ነው። ክላሲ ነው፣ ያምራል። ከምንም ጋር ቢለበስ ያምራል። ላይክ እንደ ሰመር ድሬስ ለቀቅ ተደርጎ የሚለበስ አይነት ስታይል ነው ያለው እና ይህንንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን በራሱም ሊሆን ይችላል፣ ዲዛይን ቀይራችሁም ሊሆን ይችላል። በፈለጋችሁት ዲዛይን 12,000 ብር ብቻ እንሰራላችኋለን። በቀጣይ ደግሞ እችኛዋን ልብስ እናገኛለን። እቺ ልብስ ማለት እንግዲህ ቅድም ካያችኋት ልብስ ጋር ኦልሞስት ተቀራራቢ ነች። ያው የእጇ ስታይል ነው ትንሽ የሚለየው። ፕላስ እዚህ ጋር የገቡት ቁልፎች ደግሞ ከጥበቡ ላይ ከተወሰደ ከለር ነው እና የእያንዳንዱ ከለር ነው ጣል እንዲል የተደረገው ቁልፉ በራሱ ተሰርቶ ማለት ነው እና ይሄ ቁልፍ ይከፈታል፣ ሲፈለግ መዘጋትም ይችላል። ይሄንን ልብስ እንደ ሸሚዝም ልቅቅ እንዳለ እንደ ሸሚዝ ቀሚስ መለበስ ይችላል። ኦር ደግሞ እንደ ተደራቢ ከላይ ከውስጥ ሼፕ የሆነ ነገር ለብሶ ከላይ እንደ ተደራቢ መጠቀም ይቻላል እና እዚህ ጋር የምታየዋት እጅ እንግዲህ ኦቨርላፕ አድርጋ የተሰራች እጅ ነች። አንዱ ከአንዱ ድርብ ነገር ነው የሚለው። በጣም ነው የምታምረው። ሲምፕል ነች፣ ሲምፕል ሉክ የሆነች እጅ ነች። በፈርጥ ላይኗን ጠብቆ በፈርጥ የሆነ ውበት እንዲመጣላት ለማድረግ ሞክረናል። ይሄ ልብስ እንግዲህ በኖርማል ቀሚስ የተለመደ አይነት ልብስ ነው፣ ይታወቃል ኦልሬዲ። በዚህ አይነት ዲዛይን ግን አልተለመደም እና ያን ለማሳየት ያህል ነው። ይህንን ልብስ በዚህ በራሱ ስታይልም ኖርማል በሀበሻ ቀሚስ ዲዛይንም በፈለጉት ዲዛይን ከወገብ በላይ እነሱ በፈለጉት ወይ ሰርተንላችሁ በ19,000 ብር ብቻ እናቀርብላችኋለን። በቀጣይ ደግሞ ወደዚችኛዋ ቀሚስ እንመጣለን። እንደምታዩት እንግዲህ ሼፒ ነች። አይ ቲንክ ሰላም ተስፋዬ ነች በቅርቡ የለበሰችው እና ከእሷ ላይ ታይቶ የእሷ ፒክቸር የተላከልኝ እሱ ነው ኦርደር የተደረገው። እንደምታዩት ወራጅ በሚመስል መልኩ ይሄ ሽመና ነው የምታዩት። እዚህ ጋር ያለው ፓርት ከወገብ ላይ የተሰራበት ፓርት ሽመና ነው። ይሄኛውም ቻይና ክር የምንለው ሽመና ነው። ሁለቱ ናቸው ሚክስ የተደረጉት። ያው ሚክሱ በጣም የሚያምር አይነት ሉክ ነው ያመጣው። ይሄኛው ቶፕ ሼፒ ሆኖ ይወርድና ላይክ እንደ ወራጅ እስከ ታች ድረስ ይወርዳል። ከዛ እንደምታዩት ደግሞ ጠርዙ በደንብ ጎልቶ የሚታይ ፈርጥ እንዲገባበት ሆኗልና ያምራል። የሚያምር አይነት ሉክ ነው ያለው። እጁም ላይ እንደምታዩት እንግዲህ ዲዛይኗ ለየት ያለ ወጣ ያለች እዚህ ጋር ያዝ ነገር አድርጋ ከዛ ቡፊ አይነት ስታይል ያላት እጅ ነች እና በጣም የምታምር ልብስ ነች።
አጨራረሷም እንትኗም ኮምቢኔሽኗም ቆንጆ አይነት ሉክ ያላት ልብስ ነች። እንግዲህ ይችንም ልብስ እናንተ በፈለጋችሁት በራሱም ሊሆን ይችላል፣ ኮምቢኔሽኑን ቀይራችሁ ከለርም ሊሆን ይችላል፣ ስታይልም ቀይራችሁ ሊሆን ይችላል። በፈለጋችሁት ዲዛይን በ12 ሺህ ብር ብቻ እንሰራላችኋለን። እንግዲህ ለዛሬ ይዤላችሁ የቀረብኩት እነዚህን ነበረ። ኦልሬዲ እንዳያችኋቸው ተሰርተው ያለቁ ልብሶች ናቸው። በፈለጋችሁት ዲዛይን መስራት እንደሚቻል ለማሳየት ያህል ነው እና የፈለጋችሁትን ዲዛይን በወደዳችሁት ጥበብ ጥልፍና ፈርጥ ሊሆን ይችላል፣ የፈለጋችሁትን ስራ መስራት እንችላለን። እንግዲህ በአካል መጥታችሁ ልታገኙን ለምትፈልጉ አድራሻችን 22 ወርቁ ህንፃ አካባቢ በተለምዶ አበጋዝ ሆቴል የሚባለው ጎን ሚዮቤ ህንፃ ላይ ሁለተኛ ፎቅ ላይ እንገኛለን። ከዛ በተረፈ ደግሞ በስልክ ልታገኙን ለምትፈልጉ ዋትሳፕም ላይ ቴሌግራምም ላይ ቫይበርም ላይ ሊሆን ይችላል። በስልክ ቁጥራችን 0913 27 58 05 ላይ በቀጥታ ብትደውሉልን ኮንታክት ማድረግ እንችላለን። ስለነበረን ቆይታ በጣም አመሰግናለሁኝ። ሰላሙን